ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ውድ የሀገሬ ልጆች ዛሬ ደግሞ በሚያስገርም ነገር ነው የመጣሁት። ታውቁታላችሁ፣ ሙዚቃ አቀናባሪውን ለብዙ ዘፋኞች፣ ለብዙ አርቲስቶች፣ ለብዙ ደግሞ ዘማሪዎች ሙዚቃ አቀነባብሮላቸዋል። ዳዊት ጥላሁን የሙዚቃ አቀናባሪ ዳዊት ጥላሁን ከዛ በሶሻል ሚዲያ ላይ ሲሯሯጥ አየሁኝ ማለት ነው። ምንድነው ብዬ ዳዊት ጥላሁን ብዬ ገብቼ ሳይ የ2 ሰዓት የ3 ሰዓት ሙሉ እንደሚለው ከሆነ ሊያስገድሉኝ ሊያሳስሩኝ ስል አመለጥኩ ነው የሚለው። ከዛ ደግሞ አሪፍ ቀብር ነበር ብሎ ከሚስቱ ጋር ያለውን ቪዲዮዎች ፎቶዎች ቆሻሻ መጣያ ውስጥ ሲጥላየው እንግዲህ ኢትዮጵያ ሄዶ ከኢትዮጵያ አምልጧቸው ነው ሊያስገድሉኝ ሲሉ ይላል ማለት የ3 ሰዓት ቪዲዮ የ2 ሰዓት ቪዲዮ እየቆራረጥኩ ለማዳመጥ ሞከርኩኝና ረጅም ሰዓት ስለሆነ እስቲ ገብታችሁ ብታዩት በትዕግስት የእውነት ለመስማት ሞከርኩኝ። 3 ሰዓት አለ 2 ሰዓት አለ የሚለው ምንድነው? ስለነበረን እንዲህ ይላል። ስለነበረን የድራማ ጊዜ እያመሰገንን ይህ የቆሻሻ መጣያችን ነው። እኛ ደግሞ የድራማ ሰዎች አይደለንም፣ ወደ አክሽን እንገባለን። በፍቅር ጊዜ ሲላላኩት የነበረውን የሰርጉ ፎቶዎች የነበሩትን የሰርጉ ፎቶዎችና አንዳንድ ነገሮች ጠቅላላ ወደ ቆሻሻ መጣያ እየጣለ ይታያል። የሚገርመው እንዲህ ያለኮ ማለት 2 አመት ወይ 3 አመት ቢሆናቸው ነው 3 ቤት እንደተበላን የሚናገረው። 3 ቤት እንግዲህ ወደ 70 ምናምን ሚሊየን፣ አንዱ ቤት ወደ 33 ሚሊየን ነው ምናምን አለ እና ልጅቷ እንደውም እሷም 3ኛ ሚስቱ ናት። እሷም ደግሞ ሌላ ህይወት ነበራት። እኔ እንደዚህች አይነት ሌባ መሆኑን ሳላቅ ልጇን እንኳን በእስር ቤት የወለደች ማለት የሚናገረው ነገር አንጀቱ ርር ስላለ አንዱን ጀምሮ አንዱን ነው የሚጨርሰው ማለት ነው። ለረጅም ሰዓት ነው የሚያወራው። እንግዲህ የታዋቂ ድምጽ ታዋቂ ነው እሱ ራሱ። አቤት ምን አለ አሜሪካን ሀገር ሄዳችሁ የመጣችሁ ኢትዮጵያ ብትኖሩ እኮ ይሻላችኋል። ቁም ነገር እያንዳንዱ የሰርግ ፎቶዎቹን እንዳለ ወደ ቆሻሻ መጣያ። እናቷም አለ አባትየው ደወለልኝ አለ እና በፊት ብሎክ አድርጎ የነበረ ከዛ ደውሎልኝ ስለተፈጠረው ነገር አዝናለሁ አለኝ። እናትየዋ ሞዴል ነኝ ባይ ያረጀች ያፈጀች ምናምን ነገር ይልና ደወለችልኝና እርጉዝ እንደሆነች ታውቃለህ አይደል እና እኔ ቤት ልትወልድ ነው ብላለችኝ እናትየው። እግዚአብሔር ያሳያችሁ። እንግዲህ እሱ ራሱ በቃ ቀላል አይደለም። በእርግጥ በህይወት መትረፉ ነው ዋናው። በህይወት ኖሮ ነው ይሄ ሁሉ ገንዘብ ያገኘው እና ይሄ ሁሉ ንብረት በአንዴ ሚስት ብላ ወዷት አቅፏት። እንደውም ይሄ ሁሉ ጊዜ ከሌላ ከማይሆን ነገር ጋር ከማቃጠል ምን አለ መጀመሪያ እሷን በሰጠኝ ብዬ ያልኳት። የእውነት የሚያስቀና ፍቅር የነበራቸው ናቸው ነው የሚሉት ኮሜንቶች ላይ። ያ የሚያስቀና ፍቅር ፊልም ከሆነ ይሄም የዛሬ አንተ የሆንክበት ነገር ነገ ያልፋል ሁሉ የሚሉት አሉ። የሚገርማችሁ ፍቅራቸውን የሚያስቀና የነበረ ፍቅራቸውን ያውቁ የነበሩ ሰዎች ማለት ነው። እንግዲህ ባመናት ባፈቀራት እንደሞኝ በተጃጃለባት ይሄ ጥፋቱ ያንተ ነው ይሉታል። የዋህነት አይደለም። አፍዝዘው እንዳይሆን ፈዘህ ነው እንጂ ይሄ ሁሉ ጥፋት ይቅርታ አድርግልኝና ያንተ ነው ይሉታል የሚያውቁት ሰዎች። በዚህ ልክ ሰውን አምኖ ባልና ሚስት ናቸው። በዚህ ልክ ግን እሷን አምኖ ገደል ልከተው በሌለ ሰው አረጋዊ እያለች እስቲ ይሄን አረጋዊ ስጭኝ አልኳት አለች። እኔ አሁን ሳወራ ላይገባችሁ ይችላል። እሱም እንደዚህ ነው የሚያወራው አረጋዊ በሚባል ስም። ይሄ አረጋዊ አጋጣሚ አንቺ እንኳን ባትገኝ እንድደውልለት ይሄን አረጋዊ ስጭኝ እንግዲህ ሻጩ መሰለኝ የቤቱ ሻጭ ቁጥር ስጭኝ ብሎ አያረጋዊን ቁጥር ትሰጥሽ ብላ ትሰጠውና ከዛ በኋላ ግን
እሷ ከስልኩ ላይ የአረጋዊ የሚባለውን ቁጥር አጥፍተዋለች። መጨረሻ ላይ አረጋዊ የሚባለው ሰው እንደሌለ ነው የታወቀው። አረጋዊ የሚባል ሰው እንደሌለ እንግዲህ ለአረጋዊ ተብሎ የሚገባለት የነበረ ሰውዬ እንደሌለ ማለት የለም፣ የተፈጠረ ሰው ነው። እንዲሁ የተፈጠረ ሰው ነው። የሚገርማቸው አረጋዊ የሚባል ሰው የለም። መጨረሻ ላይ እናትየዋ ስትደውል እርጉዝ እንደሆነች ታውቃለህ ቤቴ አትወልድም ብላ ስትለኝ እና እኔ ምን አገባኝ፣ አረጋዊውን ጠይቂው፣ አረጋዊውን ወይ ደግሞ ያሳደግሽውን ልጅ አሳድጌዋለሁ ያለችው ልጅ ደግሞ አሁን በዚህ አመት የመጣ ነው አለ። ከአመት በፊት የት ነበርክ ብዬ ጠየቅኩት። እናትየዋን ያሳድጌው ነው፣ የራይድ ሹፌር ነው ግን ልብስ ሰፊ ነው። ልጅቷም ልብስ ሰፊ ናት መሰለኝ ጽዮን የምትባለው። እና በጣም ፍቅር ላይ ነበሩ እንደሚወራው ሰው እንደሚላቸው የሚያውቃቸው ሰዎች ኮሜንት ላይ እንደሚጽፉት ፍቅር ላይ የነበሩ ሰዎች ናቸው። ምን ሰይጣን አሳስቷቸው እንግዲህ ላጥ ሙልጭ ጥርግርግ አፏን 50 ምናምን ሚሊየን ከዛ በላይ ወደ 70 ሚሊየን የሚሆን ነው። ምክንያቱም አንዱን 23 ሺህ ያለ አንዱን 33 አንዱ 27 ምናምን ሲል ነበርና እነዚህን ደምሯቸው ነገሮችን ዝርዝር አድርጎ ለማስረዳት እሱም አልቻለ። 3 ሰዓት ምናምን መጨረሻ ላይ ደጋግሜ እንዳልነግራችሁ ግቡና ፕሮፋይሌ ላይ እዩት ነው ያለው። እና ፎቶዎቹን ግን ወስዶ ቆሻሻ ውስጥ ከዚህ በኋላ በአካል ኢትዮጵያ መጥቼ እስክንገናኝ ድረስ እዚሁ ቀብራችሁን ፈጽሜዋለሁ። እስካሁን የነበረን ድራማ በቃ። ሰው የሚቀየረው በፊዚካል ነው፣ እናንተ በኬሚካል ነው ቼንጅ የሆናችሁት፣ ኬሚካል ቼንጅ ነው የሆናችሁት እያለ ፎቶአቸውን ቆሻሻ መጣያ ገንዳ ውስጥ። ከዛ ኮሜንቶቹ ምን እንደሚሉ ታውቃላችሁ? በኋላ እንዳይቆጭህ ቆሻሻው ካልተወሰደ እየቀረጽክ መልሰው። ምክንያቱም ያን የነበራችሁ ፍቅር ካለፈ ፊልም ነው ብለህ ካልክ ይሄም ደግሞ ነገ ማለፉ አይቀርም። ይሄ ሲያልፍ ከሚቆጭህ እንትን በለው መልሰው ይሉታል። ግማሾቹ ደግሞ ምንድነው ጎበዝ በርታ ምናምን የምትሉትና ተው ሲያልፍ ይቆጭሃል የምትሉት። ሰውየው እኮ ሊገሉኝ ሲሉ አመለጥኩ ነው የሚለው። የመግደል ሙከራ ተደርጎብኝ አመለጥኩ ነው የሚለው። በነገራችን ላይ ደግሞ ጫትም ይቀማል አሉ። በስማም ወጣ ገበና ወጣ። ልነግራቸው አልችልም የወጣው ገበና። ግቡና ዳዊት ጥላሁን ብላችሁ ፌስቡክ ላይ እዩት። ላይቭ የሚገባው ፌስቡክ ላይ ነው። 2 ሰዓት 3 ሰዓት ላይቭ ይገባል። ስዊዘርላንድ ነው መሰለኝ ስዊዝ ነው መሰለኝ የሚኖረውና ምን አለ ቢቀር ኢትዮጵያ ውስጥ በጤንነት እየገቡ እየወጡ ኖርማል ሆኖ መኖር ይሻላል እኮ አንዳንዴ ከሰው ራሱ መራቅ። እንግዲህ ፌስቡክ ላይ ራሱ የምመጣው የሚያጫውተኝ ሰው ካለ ብዬ ነው አለ። እና ቤተሰቦች ገብታችሁ ይዩት። ቻናሌን ደግሞ ሰብስክራይብ አድርጉልኝ። እኔን ዳጊ ቲዩብ አበረታቱኝ። አመሰግናለሁ። ተባረኩ።